የሚያደርጉት ቢጠፋቸው ምቾቱ ቢያንገላታቸው እዚህ በየወሩ ሰዎች ስራዬ ብለው ተሰብስበው ግመሎቻቸውን በሩጫ ያወዳደሩ በሚሊዮን የሚቆጠሩ ገንዘቦችን ይቆምራሉ። ጉዳዩ ሲጀምር ከዛሬ ብዙ ዓመት በፊት ነበር። በአረቡ ዓለም የሚኖሩ ጎሳዎች የሀብታቸውን መጠን የሚለኩት ባላቸው የግመል ቁጥር ልክ ነው። ግመሎች የበረሃውን ንዳድ ተቋቁመው ለመጓጓዣም፣ ለንግድም፣ ለጦርም፣ ለምግብም ይሆናሉ። ለበዓል በግ ገዝተው ከነበር ስጋ ይኑራት ለማወቅ ሽንጧን ጨበጥ ያረጉ ማየት የተለመደ ነው። በአረቦቹም ዘንድ የግመሎቻቸውን ጥንካሬና ፍጥነት ለማወቅ መንጋዎቹን እያሯሯጡ ማሽቀዳደም የተለመደ ነው። ውድድሩን አሸንፈው በደረጃ የሚወጡ ግመሎች ለግዳጅ ብቁ ሆነዋልና ለንግድም ለጦርም ይላካሉ። ለንግድ ከተላኩ ውድና በፍጥነት ለገበያ መቅረብ ያለባቸው ዕቃዎች ይጫኑባቸዋል። ለጦርም ከወጡ እንደነሱ ጀግና የሆነ ጦረኛ ይጋልባቸዋል። የእንደነዚህ አይነት ግመሎች ቢሸጡ ለአሳዳሪዎቻቸው ጥሩ ገንዘብ ቢኖሩም ደግሞ ለባለቤቶቻቸው ኩራት ምንጭ ናቸው። ዓመታት አለፉ። እድሜ ለተፈጥሮ ይሁንና አረቦች የነዳጅ በረከት ፈለቀላቸው። ገበያን በግመል ይዞ መዞር ድንበርንም ግመል ላይ ሆኖ እየተዋጉ ማስጠበቅ ቀረ። ሀብታቸውን ይጭነቀው እንጂ ጠባቂዎቹም ገበያውም በራቸውን እያንኳኩ ይመጣሉ። ይሁንና የአባቶቻቸውን ባህል ግን አልረሱትም። አባቶቻቸው ያኔ ጀግናውን ለመለየት፣ ዛሬ ደግሞ ልጆቻቸው ለመዝናናት ግመሎቻቸውን ሩጫ ያወዳድራሉ። ነገርየው ግን ከመዝናኛነትም አልፎ በሚሊዮን የሚቆጠሩ ዶላርና ሪያሎችን የሚረጫጩበት፣ በመቶ ሺህ የሚቆጠሩ ቱሪስቶች የሚታደሙት የጦፈ የውርርድ ስፖርት ሆኗል። ግመሎቹ እንደየዕድሜና ልምድ ደረጃቸው አጭርና ረጅም ርቀት ውድድሮችን ያደርጋሉ። አጭሩ 4 ኪሎ ሜትር፣ ረጅሙ ደግሞ ከ8 እስከ 10 ኪሎ ሜትር ይረዝማል። ከ25 እስከ 30 ግመሎች በአንድ ውድድር ይሳተፋሉ። ስፖንሰሮች፣ ባለሀብቶች፣ የንጉሳውያን ቤተሰቦችና አቋማሪ ድርጅቶች ዋነኛ ተዋናዮቹ ናቸው። የዚህ ውድድር አሸናፊ የሚሆኑ ግመሎች እንደ በፊቱ ለጦርና ንግድ አይላኩም። የብዙ ሚሊዮን ሪያል ተሸላሚ ይሆናሉ። ከፍተኛ ክትትልና እንክብካቤ እየተደረገላቸው እንዲራቡ አልፎም ለክብርና ዝና መገለጫ የሆኑ ዘንድ በጨረታ ይሸጣሉ። በዚህ ውድድር 16 የአረብ ሀገራት ግመሎቻቸውን አሰልጥነው ይልካሉ። ሳውዲ አረቢያ፣ ዩናይትድ አረብ ኤምሬት፣ ኳታር፣ ባህሬን፣ ኦማንና ኩዌት የውድድሩ አዘጋጆች ናቸው። በሀገራችን አፋርና ሶማሌ ክልል ላይ በነፃ በረሃ ለበረሃ የሚሯሯጡ ግመሎች እዚህ ለሚሊዮነርነት መሮጣቸው ሰዎችም ስራዬ ብለው ለመዝናናት በጉጉት ማየታቸው ያስገርማል። ሲጀምር ነገርየው የቅንጦች ነው። እኛን የሚገባን አይመስልም። አላደል ሀብታሞች ተሰባስበው በጓደኛቸው ፎቅ ቀለም ሙድ እየተያያዙ የሚቀላለዱት አይነት ቀልድ ነው። ባህሬን ግን የዚህና መሰል አስገራሚ ስፖርቶች ጀማሪ ከሆኑ ሀገራት ትካተታለች። ባህሬን ትንሽዬ ሀገር ናት። በጣም ትንሽ። በብዙ ሀገራት የሚገኙ ዋና ከተሞች ሳይቀሩ በብዙ ይበልጧታል። መገኛዋን ፈልጎ በዓለም ካርታ ላይ ለተመለከታት በሁለት ባህሮች መሃል የምትገኝ የአሸዋ ጠብታ የምታህል ሀገር ናት። የስሟ ትርጓሜም ይህንኑ ይገልጻል። ባህሬን በአረብኛ ሁለት ባህሮች ማለት ነው። በሙሉ ስሟ ኪንግደም ኦፍ ባህሬን ትባላለች። በመካከለኛው ምስራቅ ብቸኛዋ ደሴት ላይ የተገነባች ሀገር ናት። ዋናውና 83 ከመቶ አካሏን የሚሸፍነው የባህሬን ደሴትን ጨምሮ 50 ተፈጥሯዊ፣ 33 ሰው ሰራሽ አርቲፊሻል ደሴቶች አሏት። 780 ስኩዌር ኪሎ ሜትር ጠቅላላ የቆዳ ስፋትና ከ1.5 ሚሊዮን በላይ ነዋሪዎች አሏት። ከእስያ አህጉር ማልዲቭስና ሲንጋፖርን በመከተል ሶስተኛዋ ትንሿ ሀገር ናት። የሀገራችን ሁለተኛ ዋና ከተማ የሆነችው ድሬዳዋ ከባህሬን ቢያንስ በ400 ስኩዌር ኪሎ ሜትር ትሰፋለች። በዚህ ምክንያት መኪና ይዘው የግማሽ ቀን ትርፍ ጊዜ ካሉት ባህሬንን ከነሙሉ ጉራጉራ ጎበኟት ማለት ነው። ከነዋሪዎቿ 53 ከመቶ የሚሆኑት ስደተኞች ናቸው። ህንድና ባንግላዴሾች ይበዛሉ። ከአፍሪካ ሀገራት የግብፅና የኬንያ ዜጎች ቀዳሚውን ስፍራ ይዛሉ። ትንሿን ሀገር በኢኮኖሚ ካየናት ግን ከባህሩም ትሰፋለች። የባህሬን ዲናር የኩዌት ዲናርን በመከተል የዓለማችን ሁለተኛው ጠንካራ መገበያ ገንዘብ ነው። አንድ የባህሬን ዲናር $2 ከ66 ሳንቲም ወይም ከ400 ብር በላይ ይመነዘራል። በጠቅላላ የሀገሪቱ ዓመታዊ ገቢ በዜጎች አማካኝ የነፍስ ወከፍ ገቢና በሀገሪቱ ዓመታዊ ምርት የዓለም ባንክ ሳይቀር ሀብታም ስለመሆኗ መስክሮላታል። በዚህ ምክንያት ዜጎች የበዛ የመንግስት ድጋፍ አይለያቸውም። ከሚበሉት ስጋ እስከሚጠጡት ውሃ፣ ከሚያበሩት መብራት እስከሚቀዱት ነዳጅ፣ ከሚለብሱት ልብስ እስከሚኖሩበት ቤት መንግስት ጣልቃ እየገባ ድጋፍ ያደርግላቸዋል። ዜጎች የዚህ ድጎማ ተጠቃሚ ለመሆን አንድ መስፈርት ማሟላት ከቻሉ በቂ ነው። በአቅራቢያቸው ወደሚገኝ የመንግስት ተቋም ጎራ ብለው ያለባቸውን ችግር ሳይደብቁ ከነ ምክንያቱ ዝርግፍ አድርገው መናገር። ችግራቸውን የሰማው መንግስትም ሳይውል ሳያድር ቅድሚያ ሊሰጣቸው የሚገቡ ችግሮችን እያስቀደመ መፍትሄ ለማምጣት መሯሯጥ ይጀምራል።
ችግሮት የመኖሪያ ቤት እጦት ነው እንበል። በመጀመሪያ ትክክለኛ የሀገሪቱ ዜጋ መሆኑትን በህጋዊ ማስረጃና ዘሩትን አንድ ባንድ እያስቆጠሩ ያረጋግጣሉ። ዜጋ መሆኑት ሲረጋገጥ እድሜዎት የማህበራዊ አገልግሎት ድጋፉን ማግኘት የሚያስችል መሆን አለበት። ለአቅመ አዳም ያልደረሱ በቤተሰብ ስር የሚገኙ ከሆነ የዚህ አገልግሎት ተጠቃሚ መሆን አይችሉም። ሁለቱም መስፈርቶች በተገቢ ሁኔታ ካሟሉ ማመልከቻዎትን መጻፍ ይጀምሩ። ያለበት ችግር የሚለው ስፍራ ላይ የቤት እጦት ወይም በገዛ ሀገሬ የመኖሪያ ቤት አጣው ብለው ይጻፉ። ልብ ያድርጉ፣ ይህ ድጎማ ለሁሉም ዜጎች የሚሰጥ አይደለም። የዚህ ድጎማ ተጠቃሚ ለመሆን መንግስት ያስቀመጣቸው ምክንያቶች ሊኖሩት ይገባል። ስራ አጥነት፣ የዕድሜ መግፋትና የአካል ጉዳተኝነት ከብዙ ምክንያቶች ጥቂቶቹ ናቸው። እርሱ ግን ቤተሰብ መስርቼ ብዙ ልጆችን አፍርቻለሁ፣ ነገር ግን ህይወት እንዳላሰብኳት ሆና ማስተዳደር አቃተኝ ብለው ይምሉ። ታዲያ ምክንያቱን ስላቀረቡ ብቻም የሚፈልጉትን አያገኙም። መንግስት የምክንያቱን እውነተኝነት በራሱ መንገድ ያጣራል። ምክንያቶች እውነተኛ ሆኖ ሲገኝ የጠየቁት ቤት ከመሰረታዊ የቤት ውስጥ መገልገያ ዕቃዎች ጋር በነፃ ወይም በረጅም ዓመት ከሚከፈል ወለድ አልባ ብድር ጋር ይመቻችሉታል። በምክንያትነት ያቀረቧቸው ጉዳዮች እስኪፈቱም መንግስት በየወሩ አስቤዛና የኪስ ገንዘብ ድጋፍ ያደርግሉታል። በዚህ ምክንያት በሀገሪቱ የኔ ቢጤ ድሃ ተፈልጎ አይገኝም። ልብ ያድርጉ፣ የምናወራው ስለ ዜጎች ብቻ መሆኑን እንዳይረሱ። ባህሬን የገልፎ ሀገራት የዘመናዊነት ጀማሪ ናት። ዛሬ በድሎት የሚኖሩበትን ነዳጅ ሳይቀር ለመጀመሪያ ጊዜ ቆፍራ ያገኘችው አውጥታ መሸጥ የጀመረችው እሷ ነበረች። በዘመናዊ መሰረተ ልማት ግንባታ፣ በቅንጦት መዳረሻነት፣ በፋይናንስ ማዕከልነት የአካባቢውን ሀገራት ትቀድማቸዋለች። ከገልፍ ሀገራቱ ቀድማ የመጀመሪያውን መንግስታዊ ትምህርት ቤት፣ ዘመናዊ ሆስፒታል፣ ዩኒቨርሲቲና የባንክ ስርዓት ገንብታለች። ዓለም አቀፉ ዝነኛው የፎርሙላ 1 ውድድር ለመጀመሪያ ጊዜ በመካከለኛው ምስራቅ መዘጋጀት የጀመረው እዚች ሀገር ውስጥ ነው። የዛሬውን ያድርገውና እንደ ኳታር ላሉ ሀገራት ንጹህ የመጠጥ ውሃ እየሸጠች ትተዳደርም ነበር። ባህሬን ከሌሎች የገልፎ ሀገራት በተለየ ከርሰ ምድሯ በነዳጅ ብቻ ሳይሆን በንጹህ የመጠጥ ውሃም የተሞላ ነው። እጅግ ሞቃታማ የአየር ጸባይ፣ በረሃማ መልክዓ ምድር መለያዋ ቢሆንም በአንዳንድ አካባቢዎቿ ለም መሬት አላት። ለዚህ ትልቁ ማሳያ የሚመለከቱት ዛፍ ነው። ትሪ ኦፍ ላይፍ ይባላል። ላለፉት ከ400 ዓመታት በላይ ያለ አንዳች እንክብካቤ አረንጓዴያማነቱን ሳይለቅ ቆይቷል። የሚያስገርመው ይህንን ሁሉ ዓመታት ሲቆይ እየኮተኮተ ውሃ ያጠጣው የለም። በአካባቢውም ቢሆን የሚታይ የውሃ ምንጭ አይገኝም። ታሪኩ ያስገረማቸው ዓለም አቀፍ ቱሪስቶች በየዓመቱ እየመጡ ይጎበኙታል። ባህሬን ኢትዮጵያ ውስጥ የሚገኙ ብዙ ክልሎች በእጥፍ የሚበልጧት ሀገር መሆኗን ነግረኑታል። የሚያስገርመው ግን ጨምራ ራሷን አስፋፍታ አይተናት እንጂ ከዚህም ያነሰች ትንሽዬ ሀገር ነበረች። ከፈረንጆቹ 1980 በፊት የሀገሪቱ ጠቅላላ ስፋት 694 ስኩዌር ኪሎ ሜትር ብቻ ነበር። ለማስታወስ ያህል መዲናችን አዲስ አበባ 527 ስኩዌር ኪሎ ሜትር ትሰፋለች። ባህሬን ዛሬ ላይ በግዛትነት የያዘችው 13 ከመቶ መሬት በሰው ሰራሽ መንገድ ባህር እየተከተረ ደለል እየተሞላ የመጣ ነው። በዚህ መንገድ ተጨማሪ 90 ስኩዌር ኪሎ ሜትር ሰው ሰራሽ መሬት ፈጥራ ስፋቷን ከ694 ወደ 784 ስኩዌር ኪሎ ሜትር ከፍ ማድረግ ችላለች። ማናማ የባህሬን ዋና ከተማ ናት። 250 ሺህ ነዋሪዎች አሏት። በየቀኑ ተጨማሪ ከ150 ሺህ በላይ የሚሆኑ ሰዎች ለንግድ፣ ትምህርትና ሥራ ይመላለሱባታል። ማናማ የባህሬን መግቢያ በርም ናት። የሚመለከቱት ባበል ባህሬን ይባላል። የባህሬን መግቢያ በር ሊሉት ይችላሉ። በፈረንጆቹ 1949 የተገነባ በወቅቱ ለንግድ ወደ ባህሬን የሚመጡ የንግድ መርከቦች ጭነታቸውን የሚያራግፉበት ስፍራ ነበር። አሁን የቆምንበት ቦታ የሚመለከቷቸው ሰማይ ጠቀስ ፎቆች የተገነቡበት ሰፈር በአንድ ወቅት ግዙፍ መርከቦች የሚቀስፉበት የባህር አካል ነበር። ባህሬን ከተሞቿን ለማስፋፋት ስትወስን ባህሩን እየገፋች ሰው ሰራሽ መሬት እየፈጠረች የሚመለከቷቸውን ሰማይ ጠቀስ ፎቆችና ሰፈሮች ገንብታለች። የያኔውን የንግድ ሂደት ለማየት ግን የባህሬን በሮችን አልፈው ወደ ውስጥ ይግቡ። ከ70 ዓመታት በላይ ወደ አስቆጠረው ታሪካዊው የማናማ ሱቅ ደረሱ ማለት ነው። 1 ስኩዌር ኪሎ ሜትር የሚሰፋ ከ700 በላይ ሱቆች ያሉት ባህላዊ የገበያ ስፍራ ነው። ምን መግዛት ይፈልጋሉ? ከሁሉ በፊት ግን ወደዚህ ገበያ ማልደው ከመጡ ጣፋጭ የባህሬን ባህላዊ ቁርስ የሚያገኙበትን አሪፍ ቦታን ጠቁሞት። ሀጂስ ካፌ ይባላል። ከገበያ ማዕከሉ እኩል ዕድሜ ያለው ከ1950 ጀምሮ ላለፉት 75 ዓመታት ተዘግቶ የማያውቅ ካፌ ነው። በተለይም በቁርስ ሰዓት በሚዘጋጁ ጣፋጭ ምግቦቹ ይታወቃል።
ሐጂ ማለት እሳቸው ሲሆኑ ከአያታቸው የተረከቡትን ካፌ በተተኪነት በማስተዳደር ላይ ይገኛሉ። የቀረበሉትን ጣፋጭ ቁርስ በልተው ከሐጂ ጋር ተጨዋውተው ሲጨርሱ ገበያውን ዞር ዞር እያሉ መጎብኘት ይጀምሩ። ለእርሶም ይሆን አሪፍ ቦታ ልንወስዶት ነው። የአልባሳት፣ የምንጣፍ፣ የቅመማ ቅመም፣ የጌጥና የወርቅ ተራዎችን ይለፏቸው። እዚህ ደርሰናል። የትኛውም ባህሬን የመጣ ሰው መጥቶም ይሄን ቦታ የጎበኘ ሊገዛው የሚገባ ዕቃ የሚሸጥበት ቦታ። ባህሬኖች ምርጥ መዓዛ ያላቸው ሽቶዎችን በመቀመም ዕጣኖችን በማምረት ይታወቃሉ። እርሶም ለስጦታ ይሆነኛል ያሉትን ዋጋ ተከራክረው ይግዙ። ማናማ ግን ባህላዊ ሱቆች ብቻ ሳይሆን የዚህ አይነት ዘመናዊ ሞል መገኛም ጭምር ናት። ዘአቬኑስ ሞል ይባላል። ከ200 በላይ ውድና ቅንጡ ዓለም አቀፍ ብራንድ ያላቸውን ሱቆች የያዘ ሞል ነው። እያንዳንዳቸው 240 ሜትር የሚረዝም 50 ወለል ያላቸውና በሶስት የአየር ላይ ድልድዮች የተገናኙ ጀልባ መሳይ መንትያ ፎቆችን ካዩ እነዛ የከተማዋ ምልክቶች ናቸው። ባህሬን ወርልድ ትሬድ ሴንተር ይባላሉ። የዓለማችን ብቸኛ ዊንድ ተርባይን የተገጠመላቸው ሰማይ ጠቀስ ህንፃዎች ናቸው። በህንፃዎቹ ላይ የተገጠሙት እነዚህ ሶስት ዊንድ ተርባይኖች 50 ከመቶ የፎቁን የኤሌክትሪክ ኃይል አቅርቦት ይሸፍናሉ። ባህሬን ከ350 በላይ የሚሆኑ ዓለም አቀፍ የፋይናንስ ተቋማት የሚገኙባት ሀገር ናት። በተለይም በኢስላሚክ የፋይናንስ ማዕከልነቷ በደረጃ ከሚቀመጡ ሀገራት አንዷ ናት። ይህ ማንነቷን ለማሳየት የሚመለከቷቸውን መንትያ ህንፃዎች ገንብታለች። ባህሬን ፋይናንስ አርቡር ይሰኛሉ። የገልፉ ሀገራት ዎል ስትሪት እየተባሉ ነው የሚጠሩት። የሀገሪቱ ትልልቅ ባንኮችን ጨምሮ ዓለም አቀፍ የፋይናንስ ተቋማት ዋና መቀመጫቸው በዚች ህንፃ ውስጥ ነው። የባህሬንን ከነዳጅ በፊት የነበረ ህይወት ለማየት ወደ ሙሃረቃ ከተማ ይምጡ። ባህሬን ነዳጅ ባልነበራት ሰሞን ዜጎቿም ህይወታቸውን አስይዘው ባህር ጠልቀው እንቁ በሚሰበስቡበት ወቅት የነበረውን የመኖሪያ መንደር የአኗኗር ሂደትና የቤት አሰራር ይመለከታሉ። ሙሃረቃ ባህሬን ከገልፎ ሀገራት ቀድማ ነዳጅ እስካገኘችበት በፈረንጆቹ 1932 ድረስ የባህሬን ዋና ከተማ ነበረች። የነዳጅ በረከቱን ተከትሎ አዲሷ ከተማ ማናማ ዋና ከተማ ስትሆን ሙሃረቃ የባህልና የታሪክ ከተማ ሆነች። ከዋና ከተማዋ ማናማ በ7 ኪሎ ሜትር ርቀት ላይ የምትገኝ ከዋና ከተማዋ ጋር በ3 ድልድዮች የምትገናኝ ከተማ ናት። ወደ ባህሬን የሚያደርሰን ዋነኛው ኤርፖርት በዚች ከተማ ውስጥ ይገኛል። የባህሬን ኢንተርናሽናል ኤርፖርት በዘመናዊነትና ቅንጦት የተመሰከረለት ከፈረንጆቹ 1932 ጀምሮ አገልግሎት በመስጠት ላይ የሚገኝ ኤርፖርት ነው። በጽዳቱ፣ ቅልጥፍና፣ ቴክኖሎጂና ውበቱ ከዓለማችን ምርጥ ከሚባሉ ኤርፖርቶች ይመደባል። ባህሬን ውስጥ በሚኖሩት ቆይታ ከከተማ ወደ ከተማ ለመንቀሳቀስ እጅግ ምቹና ዘመናዊ የሆኑትን የከተማ ባሶች ይጠቀሙ። ዋጋቸው ተመጣጣኝ፣ በአገልግሎት ጥራትም ተመራጭ ያደርጋቸዋል። ባስ ምን በወጣኝ ካሉ የሜትር ታክሲዎችንና እንደ ኡበር ያሉ የራይድ አገልግሎት ሰጪ መኪኖችን መጠቀም ይችላሉ። በባህሬን አብዛኛው ዜጋ የግል መኪና ባለቤት በመሆኑ ሀገሪቱ አማራጭ የትራንስፖርት አገልግሎት የላትም። በዚህ ምክንያት ከቅርብ ጊዜያት ወዲህ ሀገሪቱን ለመጎብኘት የሄዱ ጎብኚዎችና በሀገሪቱ የሚኖሩ ነዋሪዎች ሳይክልና ስኩተሮችን መጠቀም ጀምረዋል። ሪፋ የሀብታሞች ከተማ ናት፣ የንጉሳውያን ቤተሰቦች የሚኖሩባት። ዛሬ ሳይሆን ያኔ ባህሬኖች በጎሳ ተከፋፍለው በሚኖሩበት ዘመን ሪፋ የጎሳ መሪዎች መሰባሰቢያ፣ የበላይ መሪዎች መኖሪያና የንግድ መስመር ነበረች። ሪፋ የባህሬን ሁለተኛዋ ትልቋ ከተማ ናት። የከተማዋን አኗኗር በሶስት ከፍለን ማየት እንችላለን። ምስራቅ፣ ምዕራብና ሰሜን ሪፋ ብለን እንክፈላት። ምስራቅ ሪፋ ባህላዊ ከተማ ናት። ባህላዊ ሱቆችና ታሪካዊ ቦታዎች የሚገኙባት። የሪፋ ፎርት ወይም የሪፋ ማማ ምልክቷ ነው። በፈረንጆቹ 1812 በሼህ ሰልማን ቢን አህመድ አልፋቲ ዘመነ መንግስት የተገነባ በወቅቱ 3 ጥቅሞች የነበሩት ማማ ነው። ገቢና ወጪ ንግድን ጨምሮ የሀገሪቱን ድንበር ማስጠበቅ፣ ለንጉሱ በመኖሪያነት ማገልገልና የመሪዎቹ የአልከሊፋ ቤተሰብ የመሪነት ኃይል ምልክት መሆን ነው። ዌስት ሪፋ አብዛኛዎቹ የንጉሳውያን ቤተሰቦችና ዘመዶች የሚኖሩባት ውድና ደረጃቸውን የጠበቁ መገበያ ሞሎች፣ ካፌዎችና መዝናኛ ቦታዎች የሚገኙባት ቅንጡ የመኖሪያ መንደር፣ ውብ ሰፈሮች ያሏት 24/7 ጥብቅ ቁጥጥር የሚደረግባት ሰፈር ናት። ኖርዝ ሪፋን በዘመናዊነት የደመቀች ለባለ ሀብቶች መኖሪያነት የተዘጋጀች ከተማ ሊሏት ይችላሉ። ባህሬን 90 ስኩዌር ኪሎ ሜትር የሚሆን መሬት በሰው ሰራሽ መንገድ እንደጨመረች ነግረኑታል። የሚመለከቱት የአሟይ ደሴት የዚህ ምልክት ነው። የአሟይ ደሴት በዋነኝነት ለቱሪስት መዳረሻነት የተገነባ 6 ሰው ሰራሽ ደሴቶችን በአንድ የያዘ ዘመናዊ መሰረተ ልማቶች፣ ቅንጡ መገበያ ሞሎችና ሰው ሰራሽ የባህር ዳርቻዎች አሉት።
ወደ ዋና ከተማዋ ማናማ ተመልሰናል። ምክንያት ወደ አንድ ሰፈር ልንወስዱት ነው። ኢትዮጵያውያንን ጨምሮ ሌሎች ከተለያዩ ሀገራት የመጡ ስደተኞች በብዛት የሚገኙባት ሰፈር ጁፌራ ትባላለች። በምሽት ሕይወቷ የምትታወቅ የበዙ ሆቴሎችና የንግድ ድርጅቶች የሚገኙባት ሰፈር ናት። በዚህ ምክንያት ብዙ የሥራ ዕድሎችን ይዛለች። በዚህ ሰፈር ውስጥ ዞር ዞር ሲሉ በየአይነትና ሽሮ የሚሸጡ በኢትዮጵያ ባህላዊ ሙዚቃዎች የደመቁ የኢትዮጵያ ሬስቶራንቶችን ያገኛሉ። ምሳዎትን በልተው ቡናዎትን ጠጥተው ወጡ ማለት ነው። ባህሬን በተለይም ተፈላጊ ሙያ ይዘው ለሚመጡ የውጭ ሀገር ሰራተኞች ከሌሎች የገልፍ ሀገራት በተለየ ምቹ የሆነች ሀገር ናት። 53 ከመቶ የሀገሪቱ ነዋሪ ስደተኞች ናቸው። በባህላዊ ሱቆችና ሞሎች ውስጥ ሳይቀር አብዛኛዎቹ የንግድ ባለቤቶች የውጭ ሀገር ዜጎች ናቸው። በድርጅት ውስጥ ተቀጥረው የሚሰሩም ከሆነ ፈታ ያለ የሥራ ባህል፣ ተመጣጣኝ የሥራ ሰዓት፣ ጥሩ ደሞዝና ነፃነት ይሰጣቸዋል። የምንነግሩት በሙያቸው ተቀጥረው ስለሚሰሩ የድርጅት ሰራተኞች ነው። እንደ ማንኛውም የሙስሊም ሀገር በባህሬንም አርብና ቅዳሜ የረፍት ቀን ሲሆኑ እሁድ የሥራ መጀመሪያ ቀን ነው። ብዙ ኢትዮጵያውያን በቤት ውስጥ ሰራተኝነት፣ በኮንስትራክሽንና በሹፍርና ተቀጥረው ይሰራሉ። አብዛኛዎቹ የመካከለኛው ምስራቅ ሀገራት ሕይወትን በቅንጦት መኖር የጀመሩት ከርሰ ምድራቸው ነዳጅ ማፍለቅ በጀመረበት ቅጽበት ነው። ባህሬን ጋር ሲሆን ግን ታሪኩ ይለያል። ባህሬን ጥሩ የሚባል ሕይወት መኖር የጀመረችው ከብዙ መቶ ዓመታት በፊት ነበር። ዕድሜ ለተፈላጊው ጂኦግራፊያዊ አቀማመጧ ይሁንና ሁሌም ቢሆን የንግድና ፋይናንስ ማዕከል ነበረች። የሷ እጅ ያልገባበት በፐርሺያን ገልፍና በአረቢያን ባህር መሃል የሚደረግ የንግድ እንቅስቃሴ አልነበረም። ሕዝቦቿ ባህር እየጠለቁ በዓለም ተፈላጊ የሆኑትን ውድና ጥራታቸውን የጠበቁ ዕንቁዎችን መልቀም ይችሉበታል። ከነዳጅ በፊት የዕንቁ ሽያጭ ዋነኛው የሀገሪቱ የገቢ ምንጭ ነበር። የንግድ ጭነቶችን በመርከቦቿ እያመላለሰች የትራንስፖርት ታስከፍላለች። ቴምር፣ አሳና የሸክላ ውጤቶችን በስፋት ለውጭ ገበያ ታቀርባለች። ከፍተኛ የንግድ ተሳታፊ መሆኗ ሀብትም ዕውቀትም ይዞላት መጣ። ዕውቀቷ ከአካባቢው ሀገራት በቀዳሚነት ያላትን ተፈጥሮ ሀብት አውቃ እንድትጠቀም አደረጋት። ምንም እንኳን ባህሬን ከገልፎ ሀገራት ቀድማ ነዳጅ ማውጣት ትጀምር እንጂ ያላት የነዳጅ መጠን ጎረቤት ሀገራት ካላቸው ጋር ሲወዳደር በጣም ትንሽ ነው። ባህሬን 125 ሚሊዮን በርሜል የሚገመት ነዳጅ ነው ያላት። ይሁንና ነዳጅ ለዘመናዊቷ ባህሬን መሰረት የሆናት ሀብቷ ነው። ብቸኛው ግን አይደለም። የባህሬን አሁናዊ ዓመታዊ ገቢዋ ለምሳሌ 47 ቢሊዮን ዶላር ደርሷል። ከዚህ ዓመታዊ ገቢ 84 ከመቶ የሚሆነው የተገኘው ከነዳጅ ውጪ ባሉ ዘርፎች ነው። ፋይናንስና ባንኪንግ፣ ማኒፋክቸሪንግና ኢንዱስትሪ፣ ትራንስፖርትና ኮሙኒኬሽን፣ ኮንስትራክሽንና የአገልግሎት ዘርፉ ዋነኛ የገቢ ምንጯ ነው። የዛሬው ፕሮግራማችንን በዚሁ አበቃን። አብራችሁን ስለነበራችሁ እናመሰግናለን። ሰላም።